በተለያዩ ከባድ በሽታዎች፣ በመንፈሳዊ ስራት፣ በጭንቀትና ግራ በሚያጋባ የህይወት ፈተና ውስጥ ሆናችሁ መውጫ ላጣችሁ እናንተ ወገኖቼ እባካችሁ ይህንን መልእክት በጥሞና አድምጡ። ዛሬ የስቃያችሁ ማብቂያ ቀን ነው። የእግዚአብሔር ኃይል፣ ድንቅ ፈውስ እና እውነተኛ የነቢይነት ድምጽ በርቀት ሳይገደብ ወደ እናንተ መጥቷል። በህይወታችሁ ላይ የተዘጋው በር ዛሬ ይከፈታል። አሜን። በእግዚአብሔር ሰው በነቢይ ኤርሚያስ ኔቶ ላይ ባለው ኃይለኛ ቅባትና መለኮታዊ ጸጋ እጅግ አስገራሚ የሆኑ ተአምራት በግልጽ እየተደረጉ ይገኛሉ። የሰው ልጅ መፍትሄ የለውም ያላቸው አስከፊ ደዌዎች ሲፈወሱ፣ በጨለማ የታሰሩ ነፍሳት ሲፈቱ እና ትክክለኛ ህይወትን የሚቀይር የነቢይነት ቃል ለህዝቡ ሲነገር እያየን ነው። እናንተም ዛሬ የዚህ ታላቅ መለኮታዊ ኃይልና የተአምራት ተካፋይ መሆን ትችላላችሁ። እግዚአብሔር በነቢዩ በኩል ለእናንተ የተለየ የነጻነት፣ የፈውስ እና የትንቢት አቅጣጫ አዘጋጅቷል። ዲያስፖራ የሆናችሁ እንዲሁም በተለያዩ አካባቢዎች ለምትገኙ ሁሉ ርቀት የእግዚአብሔርን ኃይል አያግደውም። በአካል መምጣት ሳያስፈልጋችሁ ባላችሁበት ሆናችሁ ቀጥታ የኦንላይን የጸሎት፣ የፈውስና የነቢይነት አገልግሎት ከእግዚአብሔር ሰው ከነቢይ ኤርሚያስ ኔቶ ጋር ማግኘት ትችላላችሁ። አሁኑኑ በስክሪኑ ላይ በሚታየው የስልክ ቁጥር በመደወል ወይም በቴሌግራም መልእክት በመላክ አገልግሎቱን ያግኙ። ተአምራችሁን ተቀበሉ። በተጨማሪም ይህን ታላቅ የእግዚአብሔር የፈውስና የነቢይነት ሥራ ለማስፋፋት ፓርትነር መሆን ለምትፈልጉ ሁሉ ጥሪያችንን እናቀርባለን። በስክሪኑ ላይ በሚታየው የባንክ ሂሳብ ቁጥር በመጠቀም ድጋፋችሁን በማድረግ የወንጌል ሥራው ተካፋይ ይሁኑ። የጌታን ሥራ አብረን እንስራ። ተባረኩ።